ክርስቲያን ነህ? አዎ። ይቺን ሙዳየ ምጽዋት ውስጥ አስገባልኝ። እሺ እሺ፣ አመሰግናለሁ። ቺርስ። ሰላም ነው? አለን አለን። ዛሬ እኮ ማርያም ነች። የምታስገባው የለህም እንዴ? ዛሬ እንኳን አለኝ ብለህ ነው? ከፊትሽ ቆሜያለሁ፣ ካለኝ ነገር ሁሉ አንቺን መርጫለሁ። እናቴ ወይ ስሚኝ አማልጅኝ። ማዘር ሲጋራ አለ እንዴ? ምንድን ነው እያደረጉ ያሉት? ቆይ እስከ መቼ ነው? እንዴ እንዴት ነህ? ዛሬ መድኃኒዓለም ነው አለኝ የምታስገባልኝ? አላስገባልህም። ምን ነው? እስካሁን እየሰጠኝ ያለው ብር እያስገባውልህ አልነበረም። በተቃራኒው እየጠጣሁበትና እያጨስኩበት ነበር። እኔ መቼም ከሱስ የምወጣ ሰው አይደለሁም። ከአምላኬ እንኳን የምሰርቅ እኔ ኃጢአተኛ ነኝ። ሁላችንም እኮ ኃጢአተኞች ነን። የኔ ግን ይብሳል። የሚባል ነገር የለም። ኃጢአት ኃጢአት ነው። ጨነቀን፣ ራሴን ጠሎት። ከሱስ ለመውጣት ምንም ብጥር አልቻልኩም። ዋናው ጥረትን አለማቋረጥ ነው። ውጤት ያለው ከጥረት ነው። እኔ እንጃ አልመስላለኝ። ሳይመስልህም ቢሆን ጥረትህን ቀጥል። አንድ ቀን ሱስህን ትገላገለዋለህ፣ ታቆመዋለህ። ምናልባት ልታቆመውም ጫፍ ደርሰህ ሊሆን ይችላል። ጫፍ ደርሰህ ተስፋ አትቁረጥ። አሁን ወዴት እየሄድክ ነው? ይቅር ካለኝ ወደ ደጁ እሄዳለሁ። ታዲያ አንተ እኮ ለሁላችንም ምሳሌ የምትሆን ሰው ነህ። ኃጢአት እየሰራ እንኳን ደጁ ነህ። እኛ እኮ ኃጢአት እየሰራን ራሳችን እንደ ንጹህ እናያለን። ደጁን ረግጠን እንኳን አናውቅም። ምን ዋጋ አለው? ደጁ እየተመላለስኩ ካልተለወጥኩ። ድርጊት ተጸጽቶሃል? በጣም። የሰው ልጅ ተጸጽቶ ወደ አምላኩ ከመቅረብ በላይ መለወጥ ሊኖር አይችልም። አምላክ የሚያስተምርበት መንገድ ብዙ ነው። ፈጣሪ የሚፈልገው የእኛ ንስሐ እንጂ ምጽዋት አይደለም። አምላክ ከጻድቃን በላይ ለኃጢአተኞች በጣም ቅርብ ነው። ሂድ ወደ ደጁ፣ ሰላም ያለው እርሱ ጋር ነው። ወንድሜ ጸልይልኝ። ይሰማኛል?